ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ሰላም ነኝ። በጣም ጠፍቻለሁኝ። በዩቲዩብ መጥቼ አላቅም። ዛሬ ስደት ላይ በጣም ለቆያችሁ እህቶቼ ከ10 ዓመት በላይ 10 ዓመት ለሆናችሁ እህቶቼ ማለት ነው። ብዙ ጊዜ ስደት ላይ ለቆያችሁ እህቶቼ ተተሞክሮ አንዳንድ ነገር ላካፍላችሁ ነው የመጣሁት ማለት ነው። ምክንያቱም ምናልባት ይህን ቪዲዮ አዳምጣችሁ አንድ ሰው ቢቀየርበት ለእኔ አጅር ይኖረኛል ብዬ ነው የማስበው። ሀቂቃ እና ምንድነው ሀባይቢ ማለት ነው የምላችሁ ነገር ከስደት ብዙ ዓመት ቆይታችሁ ወድገቡ ብዙ የቻሌንጆች ይጠብቋችኋል። ስደት የተመለሳችሁ እህቶች ብዙ ዓመት ቆይታችሁ ማለት ነው ምን ይገጥማችኋል መሰላችሁ? ኢትዮጵያ ተገባችሁ በኋላ ተተሞክሮ እየነገርኳችሁ ነው። ብዙ ቻሌንጆች ይገጥሟችኋል፣ የችግር ቻሌንጆች። ስለዚህ እነዛን ቻሌንጆች ደግሞ እናንተ በትዕግስትና በሶብር ማለፍ ይኖርባችኋል ማለት ነው። ሀቂቃ በጣም ጠንካራ መሆን አለባችሁ። ጠንካራ ካልሆናችሁ እና ነፍስያችሁን ታላቻነፋችሁ ከመሞት ወደ ኋላ አትሉም ማለት ነው። ምክንያቱም ነገሮች ስለሚከብዱ በጣም ከባድ ናቸው። ከህብረተሰቡ ጋር ራሱ ተግባብቶ መኖር እንኳን ከባድ ነው። እንኳን ሌላ ችግሮች እያሉ ቀርቶ አይደለም ማለት ነው። እህቶች አሁን ይሄን ቪዲዮ ልሰራላችሁ የቻልኩበት ምክንያት አንድ እህት ልትጠቀምበት ለእኔ አጅር አለ ሀቂቃ ማለት ነው። እና ከስደት መልስ የሚመጡ እህቶች ራሳቸውን እያጠፉ ነው። ብዛት የምንሰማው ራሳቸውን እያጠፉ ነው። በምን ምክንያት? ገንዘብ ይከዳሉ። በቃ ትዳር ውስጥም ሲገቡ በቃ እሷ አረብ ሀገር ቆይታለች ገንዘብ አላት ስለሆነ የምትባለው አጋዥም ረጅም አይኖራትም ማለት ነው። ስለዚህ በዛ ትበሰጫጭና ራሷን ታጠፋለች ማለት ነው። የሞተ ተጎዳ የሚባል ነገር ገባችሁ? ምክንያቱም እሷ ስትሞት አሄራዋን አጥፍታ ነው የሞተችው። ዱንያ ላይ ያለቻትን የቀረቻትን ንብረት እርግፍ አድርጋ ነው የሄደችው። ስለዚህ ቋሚ ምንም አይጎዳም ማለት ነው። ራሳቸውን ነው የሚጎዱት። እና ሶብር ሊኖራችሁ ይገባል። ሶብር ሊኖራችሁ ይገባል። በጣም ራሳችሁን አሳምናችሁ ማምጣት ይኖርባችኋል። በቃ ይሄን ንብረት ባጣ እኮ በቃ እንደዚህ መቋቋም አለብኝ ብላችሁ ነው መምጣት ያለባችሁ እንጂ በቃ የሆነ ነገር ሲገጥማችሁ አስቀድማችሁ ራሳችሁን ማጥፋት የለባችሁም ማለት ነው። ስለዚህ ጠንካራ መሆን አለባችሁ። ሸይጣንን ማቸነፍ አለባችሁ ማለት ነው። ምክንያቱም ይሄ የራስን ማጥፋት ነገር ማለት ነው ወላሂ በጣም በዛ። ሆስፒታል በሄድኩ ቁጥር ከሚገርማችሁ ምንድነው የሚያጋጥመኝ? በቃ መርዝ ጠጥቶ መርዝ በልቶ በቃ መርዝ ጠጥታ ከየት የመጣች ከስደት ሀገር ከአረብ ሀገር ከመልሰው ወላሂ በጣም ነው የሚያሳዝነው። እና በቃ እኛ ስደት ላይ ሆነን እንዳለን ማለት ነው ሰው ስንረዳ የተቸገረን ስንረዳ የታመመን ስናሳክም ኖረን ዝመተን ለራሳችን ለማጥፋት ነፍሳችንን ለማጥፋት እኛው ራሳችን ስበብ ስንሆን ደግሞ እውነት ለመናገር በጣም ነው የምናሳዝነው ማለት ነው። ስለዚህ ታሁኑ ራሳችሁን አሳምናችሁ ወደ ኢትዮጵያ ልትገቡ ስትሉ ራሳችሁን አሳምናችሁ ነው መምጣት ያለባችሁ።